kurupatuwi kabaga taarika hukuye kwen kaban nilambenne watati danchen arak liramam ketem kinjeram kigadam sotek tanam wa masuren muy kaba kasati jon isenodim ni kumsenna kudisako hofluchi bidifo yoko bidifoy kali hiluguyon warakati chom liramaka wakola liran taw goben kairifo gumena lon samako kebor abagazai dolas itena dikumsenna sadamina da undam pikaka mat yokku irifo kichom uwine nanta mumkin irifo aditana sa iskodo nimbo magna cholas kamadira kichon dam tagar wajtamitin kabakasatan milad wondimbo irifo agazainya ada di Citamayo. Tuanen kuai bantu tani arang ini dalam ciptaan ይህንን ክብረ በዓል በዚህ መልክ ደግሞ እንድናከብር ሁላችንንም ከያለንበት ቦታ ከሩቅም ከቅርብም ከባህር ማዶም ከሀገር ውስጥም እዚህ ቦታ በዚህ መንበረ ታቦት እያቆመን እግዚአብሔር የተመሰገነ ይሁን። ዛሬ እኔ ቦታ ስመጣ ለመጀመሪያ ጊዜ ነው። ከዛሬ 10 ዓመት ምናልባት በፊት እዚህ ቦታ መጥቼ ነበርና ማረፊያዬም ያደረኩት ቤት እንደውም ዲያቆን ወልደ ኢየሱስ ቤት ነበረ። ዛሬ ደግሞ ይሄንን ቦታ እንደዚህ መልክ ስመለከት ይሄ ቤተ ክርስቲያን በአዲስ መልክ ለእናንተም ማንም ሰው ውጪ ሆኖ ቅዱስ ቁርባን ሙሉ ቅዳሴ መከታተል የለበትም። በቂ የሆነ ቦታ ተሰርቶ ለእናንተም ለሰዳማ ሕዝብም እንዲሁም ለሆሳዕና ሀገረ ስብከቶችም ከዛ ውጪም ለሚመጡ ለዚህ ክብረ በዓል እዚህ ቦታ ለሚገኙ ሰዎች በሙሉ የእግዚአብሔር መንግስት መስፋት አለበት አይደለ? ትልቅ ቦታ መኖር አለበት አይደል? ስለዚህ ይሄ ቤተ ክርስቲያን እንዲሰራ የእውነት በመጀመሪያ እዚህ የሚገኙ አባቶች፣ እናቶች እስከ ህፃናት ድረስ የሚገኙ ወጣቶችን ሁሉ ጨምሮ በተለይም ደግሞ ህይወታቸውን ለማሻሻል ቤተሰባቸውን የህይወት ታሪክ ለመቀየር ትልቅ ቦታ ለመድረስ ሲሉ ባህር ማዶ ያሉ በረሃ ላይ ያሉ ቤተ ክርስቲያን የማያገኙ ከቅዱስ ቁርባን ለረጅም ዓመታት የራቁ ልጆቻችሁ ባህር ማዶ ላይ ሆነው ይሄ ቤተ ክርስቲያን ተሰርቶ ማየት ይፈልጋሉ። ስለዚህ እነሱ ባሉበት ቦታ ሆነው ትንሽ ገንዘብ የቻሉትን ያክል እየለገሱ ይገኛሉ። ለወደፊትም ይለግሳሉ። አሁን እዚህ ደግሞ ያላችሁ ሁላችሁ ትልቅ ሀደራ አለባችሁ። የመጀመሪያው ነገር ጸሎት ነው። ምክንያቱም እናንተ በቅዱስ ቁርባን ፊት ላይ ናቸው ያላችሁት፣ እነሱ ደግሞ ከቅዱስ ቁርባን ርቀው ነው ያሉት። በቤተ ክርስቲያን ርቀው ነው ያሉት፣ ስራ ላይ ብቻ ነው ያሉት ማለት ነው። ስለዚህ በዛም ሁኔታ ውስጥ ሆነው ግን ጸሎት እያደረጉ የቻሉትን ያህል ነገር እየለገሱ ይገኛሉና እዚህ ያላችሁ ምዕመናን ደግሞ ብሩም ከዛ ብቻ ሲመጣ ሳይሆን እናንተም ከ100 ብር ጀምራችሁ ለዚህ ቤተ ክርስቲያን ብትሰጡ የዛሬ ዓመት ሁላችንም እዚህ ቦታ ሳይሆን በትልቁ ቤተ ክርስቲያን ውስጥ ቅዳሴ ለመስማት እንበቃለን ማለት ነው አይደል? ስለዚህ ይሄ ቤተ ክርስቲያን መሰራት ከጀመረ ጊዜ ጀምሮ ብፁዕ አባታችን አቡነ ብርቱ ካህናት በተለይም ደግሞ የዚህ ቁምስና አባት አባ ገዛኸኝ በጣም ጎበዝ ናቸው፣ ወፍራምም ናቸው አይደል? እኔ ያየሁት ግን በጣም ትልቅ ሀሳብ እንዳለባቸው
አይቼባቸው አሁን ይሄ ቤተክርስቲያን አልቆ አስረክባለሁ ወይ አላስረክብም የሚል ስጋት አይቼባቸዋለሁና እናንተ ከጎናቸው ሆናችሁ እባካችሁ አንድ ሚስማርም አንድ ድንጋይም በመወርወር ይሄ ቤተክርስቲያን አልቆ ለዚህ ቤተክርስቲያን እጁን ከዘረጋ እናንተስ ምንድነው የምትሰጡት? ስለዚህ አደራ እላለሁ። እግዚአብሔር ይስጥልኝ። እኔ ይሄ ክብር አይገባኝም፣ ግን ስላከበራችሁኝ እዚህ ቦታም ስለጋበዛችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ወንድሙን ከልብ አድርገን እናመሰግናታለን። ስላደረገች ትብብር ሁሉ እናመሰግናታለን። እግዚአብሔር ይስጥልን እንላታለን። ከዚህ በመቀጠል ከቦዲም አወና ደቡብ አፍሪካኔ አረባኔ ሁሉ እንደንም ሲደንተም ዲኦት ከበይን ፈምኪታ ፖሳኒ ፈምኪታ ደቡብ አፍሪኪ ኪታ አረባ ገራቱ ልጅ አበቤ ሁንደም ሁለንን ተናምባጦስ እንዲቾም አረ ዋማቸር ዋይቱ ሄቻ ወንቻ ይገሮነን ሙይ ከቦዲም ኤው እንዲቾም ትብብሪሱ ካንን አረባ ዮሐንን ደቡብ አፍሪካ ዮሐንን ኢትዮጵያ ቢሉ ለነ ዮኬን እንዲቾም አስተባባሱ ሁንደም ወከላማ ሁንዲናም ከበል ቅድስታና ባል መታሰበይትናማ ማቲ ሰርቲፊኬታ ሸለሜነን ተሞም ወከላ አውኮ ማምር ተሻለለ ማንጎ ከአባይ ይወስዳል ሁንዲናም እሺያረንገላቲኖ ዋማልቲዮን ዋይግሮን አባላታም መሬወም ቲክቶክንም ዋትስአፕንም አናናን ግሩፕም ዲችንም ተናምባጦ ኬን ዲቾም ኢትዮጵያ ቢዱ ለፈበ ዮኮክ ካይናቱዋም ሲስቴሉዋም ክርስቲያኖም ሁንደም ኮሊንም ተናምቲ ብርስቱማን ዲችናም ዋወነኖም ተሻዳም አረገላቲኖም ኦቲም ቆጤ ሁንዲም ቆጣሌ ዋማሶረኖም ከባካኒ ቀጠላማ ሁንደም ኮሊንም ሀቲሶሉ ጉንዲቾም ክርስቲያኖ ኢትዮጵያ ፊዛ ቢዱ ለፈበ ዮማኑንደም ተናምባጦ ማኑንደም ከታታን ኒቁምቲናይን ዋይ ከባ ማሲያኮን ዋውኪ ኒቆሞሲች ሎንሰማኮ ክብራ በገዛይ ዶለስ ከባ ምስጋን ተጋርቦ ጨከምሳት ይሁን ገዳት ሰገራ ደምበለም ጉላቅ ወቆይ ኤብኪናን ወፍቀጥቾን ነው ጆሞክ እና ሉጣኖን ሎንሰማኮ አበስነት አበታረቀኝ ኤሰም በልሰሙታንም ቅድስታነ በረከት በጠሞሞ የማዋረሙኮ አባ አዳን ዶክተር ኤሰም መገርንም አባ ጌራ እና አባ ብሩክ ዮመሜን አባይቱም ዋተኮኖ እና ቅዳሴን ራማሙኬ ንያባዩዋ ንያኖ ቄሱወን ገረትኖም ዋወና ነው ኤሰም ከቅድስታና ምጭሉ እያቄሜ እና ሃና እጉዳ በጠሚምን እና ከየን ሲስቴሉ ሞለከሙለን ሲስቴሉ አስፕራንቱ ሴሚናሪስቱ እና ካቴኪስቱ ኤሰም ከየን ዘማሪያን ካድራሊ ዘማሪያን እና ገዲሴ መብሲሴም ዋተኮኬን ሁንድቾም ዋማሶና ዋይጎሮና ነው